እንግዲህ በባለፈው ሳምንት ዘይት ፓርትስ ኦፍ ስፒች ካልነው ቀጥሎ ስድስተኛውን ፓርት አልጨረስነውም እና ስድስተኛውና ሰባተኛው በዚህ አጋጣሚ ዘይት ፓርትስ ኦፍ ስፒች የሚለውን ሪቫይዝ እናደርገውና ወደ ስምንትና ሰባተኛው እንሄዳለን። ወደ ሰባትና ስምንት እንዲሁም ስድስት እንሄዳለን ማለት ነው። ኦኬ ዘ ፈርስት ዋን ዘይት ፓርትስ ኦፍ ናውኖች ናቸው። ፐርሰን፣ አይዲያ፣ ቲንግ፣ ፕሌስ እነዚህ ነበሩ። ሁለተኛው ደግሞ ናውኖች ሳብጀክት ሊሆኑ ይችላሉ። ኢንዳይሬክት ኦብጀክት፣ ዳይሬክት ኦብጀክት፣ ሳብጀክት ኮምፕሊመንት፣ ኦብጀክት ኮምፕሊመንት እና አፖስቲቭ እንዲሁም አድጀክቲቭ እንደነበሩ አይተናል። ናውኖች ፒፕል ሊሆን ይችላል። ለምሳሌ ገርል፣ ታይለር ስዊፍት፣ ማይ ዳድ ስሞች ናቸው። ናውኖች ሜቢ ፕሌስስ ሊሆናቸው ማውንቴን፣ ስፔን፣ ኪችን እነዚህ የመሳሰሉት ናውንስ ይባላሉ። ቲንግስ ኦር አክቲቪቲስ፣ ኮንሴፕትስ፣ ፕሮሰስ ኦር አይዲያዎች ናቸው። ላቭ፣ ረግባይ እና ሾርትስ ኖሎጂ እንደነበሩና ፕሮናውኖች ዩዝድ አስ ኢንስቴድ ኦፍ ናውን ኦር ናውን ፍሬዝ ነው የምንጠቀማቸው። ፕሮናውን በስም ምትክ ነው። ለምሳሌ ዊሊያም ኢዝ ማይ ፌንስ፣ ዊሊያም ኢዝ ኤክስተርሚሊ ቶል፣ ዊሊያም ቶልድ ሚ ዳት፣ ዊሊያም ወንስ ሜሪ ሚ ይላል። ሶ ይሄን በፕሮናውን ስንተካው ዊሊያም ወደ ሂ ነው የሚቀየር። ዛት ሚንስ ዊሊያም ኢዝ ማይ ፌንስ ሶ ሂ ኢዝ ቬሪ ቶል፣ ሂ ቶልድ ሚ፣ ሂ ዋንስ ቱ ሜሪ፣ ሂ ብላ ብላ ያን ብዙ ነገሮችን የምንዘረዝረው ፕሮናውንስ ነው። ሶ ፕሮናውኖች ፐርሰናል ፕሮናውንስ የሚባሉ አሉ። ስለ ፐርሰናል የሆኑ ፕሮናውኖች ለምሳሌ አይ፣ ሚ፣ ዩ፣ ሺ፣ ሄር፣ ሂ፣ ሂም፣ አስ፣ ዊ፣ ዴይ፣ ደም እነዚህ ፕሮናውንስ ናቸው። ፕሮናውንስ ሌሎቹ ዲሞንስትሬቲቭ ፕሮናውንስ የሚባላሉ። እነዚህ ገላጭ አይነት የሆኑ ለምሳሌ ዳት፣ ዲስ፣ ዛት፣ ዶስ ር ዲሞንስትሬቲቭ ፕሮናውንስ እንላቸዋለን። ኢንስቴድ ኦፍ ናውን ወይም ነው የምንጠቀማቸው ብለናል ፕሮናውንሶችን። ሶ ኢንደፊኒት ፕሮናውንስ የሚባላሉ። ደፊኒት ያልሆኑ ላይክ ኢንደፊኒት ያልተገለጹ ላይክ የሆነ የማናውቀው አይነት ሰው ለምሳሌ ዋን ሊሆን ይችላል፣ አዘር፣ ኤቭሪባዲ፣ ኤኒባዲ፣ ኖባዲ ስፔሲፊክ ያልሆነ ኖት ደፊኒት ዛትስ ኮልድ ኢንደፊኒት ፕሮናውን እንለዋለን ማለት ነው። ከዛ ፕሮናውኖች ኤቭሪባዲ ላቭስ ማይ ሆምሜድ ብሮኒስ ይላል። ሶ ከዚህ ውስጥ ፕሮናውኑ ኤቭሪባዲ የሚለው ነው ማለት ነው። ፕሮናውንሶች ኢንትሮጌቲቭ ፕሮናውንስ እንላቸዋለን። ለምሳሌ ሁ፣ ዋት፣ ዊች እና ዶስ ኖ ሁዝ እነዚህ ኢንትሮጌቲቭ ፕሮናውንስ እንላቸዋለን። ሶ ፕሮናውኖች ፖሲቲቭ ፕሮናውንስ ምንላቸዋል ወይም ደግሞ ንብረት አመልካች ማይ፣ የኔ፣ ዮር፣ ያንተ፣ ዴር፣ ዶስ እነዚህ ፖሲቲቭ ፕሮናውንስ እንላቸዋለን። ሌላ ሪፍሌክሲቭ ኤንድ ኢንተንሲቭ ፕሮናውንስ ምንላቸው ማይ ሰልፍ፣ ዮር ሰልፍ፣ ደምሰልቭስ ምንላቸው ደግሞ ሪፍሌክሲቭ ወይም ኢንተንሲቭ ፕሮናውንስ ይባላሉ። ሶ ፕሮናውኖች ሪሌቲቭ ፕሮናውንስ ሁም፣ ዋት እና ዊች እንደነበሩ አይተናል። ሶ አድጀክቲቮችን ስናይ ደግሞ አድጀክቲቮች ዛት ዲስክራይብ ናውንስ ነው ስሞችን ነው የሚገልጹት። ለምሳሌ ማይ ኦሬንጅ ካት ድመቷ ምን አይነት ነች? ኦሬንጅ ነው። ሶ አድጀክቲቭ ምን ነው የሚገልጸው? ስምን ነው። ሶ ድመቷን ነው የሚገልጸው ምን አይነት ድመት እንደሆነች። ኦር ማይ ካት ኢዝ ኦሬንጅ ብለን የምንገልጸው አድጀክቲቭ ነው። አድጀክቲቭ ኦርደር ከምንላቸው ለምሳሌ ኦፒኒየን ሊሆን ይችላል፣ ሀሳቦች፣ ይጉሊ የሆነ አስጠልታ፣ ሶ ቢዩቲፉል ሰምቲንግ ቆንጆ ምናምን እያልን የምንገልጸው ይሄ አድጀክቲቭ ነው። ሶ አድጀክቲቭ ኦርደሮች በሳይዝ ለምሳሌ ቢግ ልንለው እንችላለን፣ ቶል፣ ሾርት እነዚህ መጠን የሚገልጹ አድጀክቲቮች ናቸው። አድጀክቲቮች ፊዚካል ኳሊቲን ይገልጻሉ፣ አካላዊ ጥራት። ኒት ነው ወይስ ራፍ ነው፣ ሸካራ ነው፣ ጥርት ያለ ነው ምናምን እያልን የምንገልጸው ነው። አድጀክቲቮች ሌላ ሼፕ ቅርጽን የሚያሳዩ ከሆነ ራውንድ፣ ስኩዌር፣ ሬክታንግል ወዘተ እያልን የምንገልጻቸውም አድጀክቲቮች ናቸው። ሶ አድጀክቲቭ ወርደር ሌላ ኤጅን ይገልጻል፣ እድሜ ለምሳሌ ኦልድ ነው ወይስ ኢስ ኒው፣ ኤጅ ኦልድ ኦር ኒው እያልን የምንገልጸውም አድጀክቲቭ ነው። ሶ አድጀክቲቭ ሌላው ከለር ነው፣ ከለርን ይገልጻል። ለምሳሌ ቀለም አይነት ፒንክ፣ ኦሬንጅ፣ ሬድ፣ ብሉ ብላ ብላ እያልን የምንገልጸው አድጀክቲቭ ነው ማለት ነው። ሶ አድጀክቲቭ ኦርደር ኦሪጂን ወይም ደግሞ ይሄ መነሻ ሀገር ለምሳሌ ኢጂፕሽያን ነው፣ ጃፓኒዝ ነው፣ ቻይኒዝ ነው፣ አሜሪካን ነው፣ ብሪቲሽ ነው፣ ብሪቴን ኦር ሰምቲንግ ያለ የምንገልጸው ከሆነ አድጀክቲቭ ነው። ሶ አድጀክቲቭ ወርደር ሌላው ማቴሪያሎች ናቸው። ለምሳሌ ፕላስቲክ ሊሆን ይችላል፣ ሌዘር ቆዳ ሊሆን ይችላል። እነዚህ ላይክ አድጀክቲቭስ እንላቸዋለን ማለት ነው። አድጀክቲቭ ወርደር ሌላ ታይፖች ለምሳሌ አይነት ዩኒሴክስ ሊሆን ይችላል፣ ፎር ሌግ ሊሆን ይችላል፣ አንድ አይነት ወይም ደግሞ ይሄ ባለ አራት እግር ወዘተ ያን የምንገልጸው ከሆነ ይሄ ታይፕ የሚገልጽ ከሆነ አድጀክቲቭ እንለዋለን። ሌላ አድጀክቲቭ ወርደሮች ለምሳሌ ፐርፐዝን፣ ሰዊንግ፣ ኩኪንግ እነዚህ የሆነ ማብሰል፣ መቀቀል ወዘተ ይሄ መዝራት ምናምን የምንላቸው እነዚህ አድጀክቲቮች ብለን ልንገልጻቸው እንችላለን። ሌላ አድጀክቲቮች ኦርደር ማይ ቢዩቲፉል ብራውን ሌዘር ስዊት ኬዝ ይላል። እዚህ ጋር ብዙ አድጀክቲቮችን ልናወጣ እንችላለን። ለምሳሌ ሌዘራውን እንደ አድጀክቲቭ ልንጠቀመው እንችላለን፣ ቢዩቲፉልም እንደ አድጀክቲቭ ነው። ምክንያቱም ናውን የሚገልጽ ነገር በሙሉ አድጀክቲቭ ልንለው ስለምንችል ማለት ነው። ሌላ አድጀክቲቭ ኦርደር ማይ ቢግ ብላክ ኢንዲያን ኩኪንግ ፖት። እዚህ ጋርም ኢንዲያን ኩኪንግ ፖት የሚለውን የሚገልጽ ብዙ ገላጮች አሉት። ቢግ፣ ብላክ ወዘተ የምንለዋለን። ሌላ ቨርቡስ ዳይናሚክ ኦር አክሽን ቨርብ የምንላቸው አሉ። ይሄ ድርጊትን ወኪንግ፣ ራኒንግ፣ ሲንጊንግ
መሮጥ፣ መጓዝ፣ መዘመር ወዘተ አድጀክቲቭ ማን ነው ቨርቦች ናቸው። ስቴቲቭ ቨርብስ የምንላቸው ብዙ ጊዜ ቱ የሚጨመርባቸው ናቸው። ለምሳሌ ቱ ላቭ፣ ቱ ቲንክ፣ ቱ ፌል፣ ቱ ጎ፣ ቱ ብላንክ ኖ ላይክ ቱ የሚወስዱ ቨርቦች አሉ እና ስቴቲቭ ቨርብስ እንላቸዋለን። ሶ ኦግዚላሪ ቨርብስ የምንላቸው ደግሞ ረዳት ግሶች ዩዝድ ቱ ቼንጅ አዘር ቨርብስ ሙድ ኦር ቮይስ ቴንስ ነው። ለምሳሌ ቢ፣ ሃቭ፣ ዱ፣ መስት፣ ሃቭ ቱ ወዘተ ሹድ እነዚህ ሁሉ ኦግዚላሪ ቨርብ ናቸው እንችላለን። ሞዳል ኦግዚላሪ ቨርብ ነው። ኦግዚላሪ እና ሞዳል ኦግዚላሪ ቨርብ ኦልሞስት አት ዘ ሴም ላይክ ሞዳልስ አር አድድ ቱ አናዘር ቨርብ ቱ ሾው ላይክ ካፓቢሊቲ፣ ፖሲቢሊቲ ኦር ነሰሲቲ ነው። ለምሳሌ ሜይ፣ ማይት፣ መስት፣ ካን፣ ኩድ፣ ሹድ፣ ሻል፣ ውድ፣ ዊል፣ ኦት እነዚህ ሁሉ ሞዳል ኦግዚላሪ ቨርቦች ናቸው። ሶ ፍሬዛል ቨርብስ የምንላቸው ደግሞ አክት አስ ሲንግል ቨርብ ዩዥዋሊ ኮንሲስቲንግ ኦፍ ኤ ቨርብ ኤንድ ኤ ፕሪፖዚሽን ነው። ሶ ይሄ ነው። አድቨርቦች ብዙ ጊዜ አድቨርቦች ባለፈው ስንሰራ የተሳሳት ነው። እዚህ ጋር ሊፍትድ አድቨርብ አይደለም ቨርብ ነው። አድቨርቦች ብዙ ጊዜ ኤልዋይ ይጨመርባቸዋል። ሶ ወርድስ ዛት ዲስክራይብ አን አድጀክቲቭ ኤ ቨርብ አናዘር አድቨርብ ኦር ኤ ሴንቴንስ የሚሆን ከሆነ አድቨርብስ ነው የምንላቸው። ለምሳሌ አይ ጀንትሊ ሊፍትድ ሂም አውት ኦፍ ቤድ የሚለው ጀንትሊ አድቨርብ ነው። ሶ ምን የሚለውን ቨርብ ይገልጻል? ሊፍትድ የሚለውን ይገልጻል ማለት ነው። ባለፈው ስንሰራ ተሳስተናል። ሶ words that describe an adjective, a verb, another verb or a sentence is like adverbs እንለዋለን። he's more interesting than you. more interesting አሁን የሆነ ናውን የሚገልጽ ከሆነ ይሄ adverbs እንለዋለን ማለት የሆነ ናውንን ወይም ቨርብን ወይም የሆነ adverb የሆነ ሴንቴንስን የሚገልጽ ከሆነ adverbs እንለዋለን። that's unusual, tall tree ምናምን ሶ የዛፉን መጠን ምናምን ነው እየገለጸን ያለና አድቨርቦች እንደዛ ናቸው። ብዙ ጊዜ ኤል ዋይ ይደረግባቸዋል። ሶ ለምሳሌ እዚህ ጋር ብናይ አጀንትሊ ሊፍትድ ጀንትሊ የሚለው አድቨርብ ነው ማለት ነው። አድቨርቦች ሌላ ሂዝ ሞር ኢንተረስቲንግ ዳን ዩ፣ ዳትስ አንዩዥዋሊ ቶል ትሪ። አንዩዥዋሊ ኤል ዋይ ያለበት ሶ ባልተለመደ መልኩ ትልቅ ነው። ሶ ይሄ አድቨርብ እንለዋለን። ብዙ ጊዜ ኤል ዋይ ይጨመርባቸዋል ላስት ላይ። አንፎርቹኔትሊ ለምሳሌ እዚህ ጋር ብንወስድ አድቨርብ ነው። the whole sentence unfortunately we had already left ይላል። ሌላ እዚህ ጋር ነበር ያቆምነው ባለፍ ፕሪፖዚሽንስ የሚለው they are just tell you when or where something is in relation to something else። ለምሳሌ I put my bag on the table። እዚህ ጋር ፕሪፖዚሽኖች ብዙ ጊዜ on at ምናምን የሆነ ቦታ አቅጣጫ የሚያሳዩ ለምሳሌ I put my bag on the table ጠረጴዛው ላይ አስቀምጫለሁ። I sat beside the wall beside የሚለው እዚህ ፕሪፖዚሽን ነው። my birthday is on Monday on at beside ከታች ከላይ ከጎን ወዘተ የምንገልጻቸው ፕሪፖዚሽኖች ናቸው። ሶ እዚህ ጋር a word that tells you when or where something is in relation to something else ነው የሚለው። ሶ where do you came from ይላል። ለምሳሌ where do you came from ከየት ነው የመጣኸው? ያውም ፕሪፖዚሽን ነው። ሶ የትኛው came የሚለው no from የሚለው ለምሳሌ ፕሪፖዚሽን ነው ማለት ነው። ወይም ደግሞ where do you came from or from where do you came from የሚለው ፕሪፖዚሽን ነው። ሌላ ፕሪፖዚሽኖች እንደነገርኳችሁ ነው relation to something ነው የሚገልጹት። that's where you went to ያ ነው የምትሄድበት ቦታ ላይ ቱ ፕሪፖዚሽን ነች። or that is to where you went like to ፕሪፖዚሽን ነች ማለት ነው። ፕሪፖዚሽኖች I don't know who I am going with so with የምትለው እዚህ ጋር ፕሪፖዚሽን ነች። I don't know with whom I am going so with የምትለው ከማን ጋር እንደሚሄድ አላቅም like with ጋር የምትለው ፕሪፖዚሽን ነች። ኮንጃንክሽኖች ደግሞ the word that connect close ነው የሆነ ነገር የሚያያዝን ሴንተንሶች ወርዶችን together ነው። so coordinating conjunctions ምንድነው? fanboys ይባላል። fanboys በአብሪቬሽን ነው። fan f means for ነው። a and nor but or yet so ማለት ነው። f a n b o y s fanboys አደረጓቸው። so conjunction የሚባሉት እነዚህ ናቸው ማለት ነው። የሆነ ነገር የሚያያዙልን ናቸው። so coordinating conjunctions I had a terrible headache ይላል። የሆነ የራስ ምታት አለብኝ። I still went to school ወደ ትምህርት ቤት ገና እየሄድኩ ነው ይላል። ስለዚህ አሁን እናያይዛቸዋለን። I had a terrible headache but I still went to the school አይደለ? አሁንም የሆነ ራሴን ያመኛል ግን ወደ ትምህርት ቤት እየሄድኩ ነው። በት የሚለው አያያዥ ነው። ሁለት ተቃራኒ ስለሆኑ ከፋንቦይሶች በትን ተጠቀምን ማለት ነው። ኮሪሌቲቭ ኮንጃንክሽን የምላቸው አይዘር ኦር ወይም ደግሞ ናይዘር ኖር ናቸው ማለት ነው። እነዚህ ኮሪሌቲቭ ኮንጃንክሽን እንላቸዋለን። ኮሪሌቲቭ ኮንጃንክሽንስ I went either the beef or the turkey roast ነው። አይዘር ኦር የሚል ስለሆነ ይሄም ኮንጃንክሽን እንለዋለን። ሌላ because, though, while, whilst, whereas, as, although, since እነዚህም ኮንጃንክሽኖች ናቸው። ኮንጃንክሽኖች subordinate conjunction I ate dinner because I was hungry ነው። so because is conjunction ነው። I drove while talking on the phone ነው። አርቲክሎች definite article የምንላቸው they give me the ticket for example the definite article ይባላል። ሌላው አርቲክሎች indefinite article የምንላቸው ደግሞ ለምሳሌ a እና an ነው። so can you pass me an apple ይሄ ምንድነው? indefinite article ነው ማለት ነው። indefinite ነው definite article ነው። indefiniteዎች ደግሞ a እና an ናቸው። they should bring a bottle of wine tonight ይላል።
ይሄ ኢንዴፊኒት አርቲክል ነው። ሶ ጨርሰናል። ቴንክ ዩ ፎር ሊስኒንግ